አስቸኳይ የጥንቃቄ መልእክት። ሰሞኑ እንግዲህ ንግድ ባንክ ፋይዳን ከአካውንታችሁ ጋር ኦንላይን ማያያዝ እንደምትችሉ መግለጫ ወጥቷል። ያንም ብዙዎቻችሁ ፋይዳችሁን ከንግድ ባንክ ቡካችሁ ጋር እያያዛችኋል። ይህን ምክንያት በማድረግ ግን አጭበርባሪዎች ከባንክ ነው የምንደውላችሁ ኦቲፒ ላኩ ምናምን እያሉና ብዙዎች የተጭበረበሩ ይገኛሉ። ከዛሬ ጀምራችሁ ማንኛውም መረጃ ሲኖራችሁ ከንግድ ባንክ ኦፊሻል ዌብሳይቱ እና የሶሻል ሚዲያ አማራጮች አሉ። ኦፊሻል ዌብሳይቱ ከላይ እንደምታዩት ሊንኩ ኮም ባንክ ኢቲኤች.ኢቲ ነው የሚለው። ደግሞ ስልክ ቴክስት ሲላክላችሁ ሲቢ ቴክስት ሲገባላችሁ ቴክስት ላይ አብሮ የሚገባት አለ ማለት ነው። ኮም ባንክ ኢቲ የሚለው ይሄ ማለት ነው። ስለዚህ ኦፊሻል ዌብሳይቱ ይሄ ነው። ከዚህ በተጨማሪ ደግሞ ኦፊሻል ሶሻል ሚዲያዎቹ ደግሞ ወደ ዌብሳይቱ ስንገባ የሚያመጣልን ይሄን ነው። እዚህ ጋር ሶሻል የምትለዋን ስንጫናት የቴሌግራም፣ የፌስቡክ፣ የኤክስ፣ የኢንስታግራም፣ ዩቲዩብ እና የሊንክዲን አድሬሶች አሉ። እነዚህን መከታተል አለባቸው። ትክክለኛ ሶርሶች እነዚህ ብቻ ናቸው ማለት ነው። ሌላ ደግሞ ከዚህ በተጨማሪ ኮል ሴንተር አማራጭ አለው። እዚህ ጋር ኮል ሴንተሮች አሉ። ኮል ሴንተር የሚለውን ስትጫኑት የኮል ሴንተር አማራጮች ደግሞ እዚህ ጋር ካስተመር ሳፖርቱ 951 አለ። ኮርፖሬት ካስተመር ሳፖርት 915፣ ለሲቪር ጋር በተያያዘ ደግሞ 847። ከዛ ኢንተርናሽናል አማራጭ ደግሞ ከታች የምታዩቸው ስልኮች አሉ። ትክክለኛና ኦፊሻል የሆኑ አድሬሶች እነዚህ ብቻ ናቸው። እነዚህ ብቻ መጠቀም አለባችሁ። ምንም ይሁን ምን ከዚህ በኋላ ፓስወርዳችሁንና ኦቲፒ ላኩ ተብላችሁ ቢነገራችሁ ኢቭን ስማችሁን እስከ አያታቸው ሊነግሯችሁ ይችላሉ። የእናታችሁን ስም አድራሻቸውን ነግረው እንኳ እንደዚህ ነው ፓስወርዳችሁን፣ የሞባይል ባንክ ፓስወርዳችሁን ወይም ደግሞ ኦቲፒ የተላከላችሁ ንገሩን ቢሏችሁ ለማንኛውም ሰው ይሄን እንዳታረጉ። ለማንኛውም ሰፖርት ደግሞ ኮሜንት ላይ ማሳወቅ ትችላላችሁ። ለሁሉም ሰው እንዲደርሰው ሰው ከአጭበርባሪዎች እንዲድን ይሄን ሼር አድርጉላቸው። ሲቢ አካውንታችሁን ከፋይዳ ጋር እንዴት ማያያዝ እንደምትችሉ እዚህ ጋር ያለውን ቪዲዮ መመልከት ትችላላችሁ። ፒን አድርጌዋለሁኝ። ስቴይ ሴፍ ባይ።